ወጣት አይደለ እንዴ? ምን መስነፍ ነው? ዝም ብለህ አሰራም ይላል እዚህ ጋር መጥቶ ሲፈነዳብ። የቱ ጋር ነው ልጅነታችን? ያለ እድሜያችን የተፈተነው ጊዜ ነው ልጅ ያስባለን? ያለ ቦታችን ተገኝተን የተሰቃየነው ስቃይ ነው ልጅ እንድንባል ያደረገ? ይህ ትውልድ ማለት ነው ከኩዮቹ በላይ ከታላላቆቹ በላይ አዋቂ ከሚባሉት በላይ ነው እየተፈጠረ ያለው በጣም በብዙ ነገር። ወንድ ልጅ እድሜ ገና ነው፣ እድሜ ትንሽ ነው፣ ልጅ ነምን አይባልም እንደዛ። ኃላፊነት ይኖርበታል ወይስ እንደ ኖርማል እንደ በድን ሰው ዝም ብሎ እንዲኖር ነው የጠበቃችሁት? ራሳችሁ ናችሁ። አሁን ልጅ ነህ እኮ ገና ነህ እኮ ምናምን እያላችሁ ጀጅ የምታደርጉ ሰዎች ናችሁ። ነገ ላይም ዞራችሁ እሱኑ መተንኮስ የምትጀምሩት፣ ቁጭ ብለህ እየዋልክ ምናምን ብላችሁ መተቸት የምትጀምሩት። ሲሰራ መከራ፣ ለውጥ ለመፍጠር ሲታገል መከራ፣ ተስፋ ሲቆርጥ መከራ። ምንም ነገር አይቻልም። በቃ አሁን በዚህ ዘመን እንደዛ ነው ጭውቴው። በሰላም እየሰራ ያለን ወጣት ስራውን ታበላሹበታላችሁ። ከዛ ተስፋ ቆርጦ ሲቀመጥ ደግሞ ድንጋይ ሞገ ብላችሁ ሰፈር ላይ እየወደለደለ ነው ብላችሁ ማፈስ ትጀምራላችሁ። ራሳችሁ ከስራ አፈናቅላችሁ ራሳችሁ ስራ ፈት እያላችሁ ስሙን ታጠፉታላችሁ። ተውን በቃ ዝም ብላችሁ የራሳችሁን ኑሮ የራሳችንን ኑሮ እንደወጣት አይመለከታችሁም። በቃ ልጅ ነን፣ እድሜያችን ገና ነው፣ አይመለከታችሁም።